ሰላም ጤና ይስጥልኝ እንዴት ናችሁ? ኡዳሳ ከዛ ጦምባቶ ነው ያለነው እና ሳሎን ቤቱ ይሄ ይመስላል። दर्दरो कोई इंता उल्लू इंता आंधी सुगारल አውጣው ይሄን አውጣው። እሺ መጨረሻ ቤቱ ይሄ ይመስላል ማለት ተመለከቱት። ኡዳሳ ነው ያመጣሁት። ኡዳሳ ምንድነው? ለምቦ ነው ጦምባቴ። ይሄ ኡዳሳ ጦምባቴ የሚባል ሀገር ነው ያመጣሁት ማለት ነው። የቁም ሳጥኑ ነው። አሁን እንደምትመለከቱት ከምሽቱ 7 ሰዓት እያያችሁት ነው። 7 ሰዓት ሆኗል። ገጥመን ጨርሰን ይሄው አስተካክለናል። መኝታ ቤቱ ይሄ ይመስላል። አልጋው ደግሞ ልጆች ተኝተውበታል። ቢተኙበትም ይሄን ይመስላል። አልጋው ባለ መብራቱ ነው ማለት ነው። ገጠም ነው። ከዛ ሌሎቹንም ልናሳያችሁ ነው። ሌትስ ጎ። ይሄ ደግሞ ኪችን ካቢኔቱ ነው ማለት ነው። ይኸውላችሁ ኪችን ካቢኔቱ ይሄ ይመስላል። መጅሊስ ይሄ ይመስላል ማለት ነው። ያው በጣም ብዙ ሰው ተኘት ብለውበታል፣ ደክሟቸዋል። እንደምትመለከቱት ከምሽቱ 7 ሰዓት ነው። ለዛ ነው በጣም ይቅርታ እንጠይቃለን። የአካባቢውን ሰው ረብሸናል፣ እናውቃለን። አምሽተን በመምጣታችን ቴብሉን አንስተውት ነው። መጅሊሱ ደግሞ እስኪ ጋሽያ እንዴ መጅሊሱ ደግሞ ይሄን ይመስላል ማለት ነው። ይሄን ይመስላል መጅሊሱ ከለር ምናምን ሙሉውን ማሳየት አልችልም። በጣም ብዙ ሰው ደክሞት ተኝቶ ነው ያለው ማለት ነው። ፍራሽ እና ትራስ 5 የፍራሽ 15 ትራስ 4 መካዳ 4 ቤቢ 1 ምንጣፍ አዘውናል ማለት ነው። ፍራሹና ትራሱም ይሄን ይመስላል። ነገር ግን ሰዎች እንደዚህ ትንሽ ደከም ስላላቸው ነው ማለት ነው እንደዚህ ሆኖ ተኝተውበታል። ይሄኛው ክፍል ይኸውላችሁ ይሄን ይመስላል። ግን ይሄን ይመስላል። ይኸው መካዳው ይሄን ይመስላል። ትራሱ ይሄን ይመስላል። ፍራሹ ይሄን ይመስላል። እና አካባቢውን ሰው ላለማሳየት ነው ይሄን ያረኩት። እኔ ያለሁት ኡዳሳ ጦምባቴ ክፍል እንደምት